ቲክቶክ ላይ ስገቡ ቤት ግዙ ነው፣ ኢንቨስት አድርጉ ነው። ነገር ግን ለምን እንደሆነ ማንም አይነግራችሁ። ለዛ በአንድ ደቂቃ ላስረዳችሁ። አንደኛ ሪል ስቴት ላይ ኢንቨስት ስታደርጉ ኢንፍሌሽን በጭራሽ አያጠቃችሁ። እንዴት እንደሆነ ላስረዳችሁ። እንደምታዩት ነው የዚህ ገንዘብ የመግዛት አቅም ከቀን ወደ ቀን እየቀነሰ ይገኛል። ነገር ግን የሪል ስቴት ዋጋ ደግሞ ከቀን ወደ ቀን እየጨመረ ይገኛል። ለዛ ሪል ስቴት ላይ ኢንቨስት አደረጋችሁ ማለት ስቲል የመግዛት አቅማችሁ አልወረደም ማለት ነው። ገንዘቡ ቢወርድ ራሱ ለምሳሌ ቤት በ2 ሚሊዮን ገዛችሁ እንበል። ነገር ግን ከ10 ዓመት ወር ደግሞ ከ5 ዓመት በኋላ የዛ ቤት ዋጋ በዛው ልክ ይጨምራል። ይህ ደግሞ የእናንተ ብር የመግዛት አቅሙ አይቀንስም ማለት ነው። ለምሳሌ ይህንን ብር ባንክ አስቀምጣችሁ ቢሆን 2 ሚሊዮኑ ማለት ነው ከ5 ዓመት በኋላ የ2 ሚሊዮን ቫልዩ አይደለም የሚኖረው። አሁን ያለው የ200 ሺህ ቫልዩ ነው የሚኖረው። ለዛ ከሰራችሁ ማለት ነው። ኢንቨስት አደረጋችሁ ማለት ግን ሪል ስቴት ላይ ስቲል ቫልዩን አይቀንስም። ምክንያቱም የቤት ዋጋ በዛው ልክ እየጨመረ ስለሚመጣ ኢንፍሌሽን አያጠቃውም። ሁለተኛ ደግሞ ልክ እንደ ሳይድ ቢዝነስ ቁጠሩት። ያንን ቤት አሁን ከገዛችሁት በኋላ ታከራዩታላችሁ። ልክ ስታከራዩት የሆነ ካሽ ፍሎ ይኖራል። እናንተ ሌላ ስራ መስራት ትችላላችሁ፣ ተቀጥራችሁ የምትሰሩ ከሆነ ኦር ሌላ ቢዝነስ መስራት ትችላላችሁ። ስቲል ግን ገንዘብ ካሽ ፍሎ ይኖራል። ስቲል ገንዘብ በኪሳችሁ ይገባላችኋል ምንም ሳትሰሩ፣ ምክንያቱም እያከራያችሁት ነው። ካከራያችሁት በኋላ ደግሞ የሆነ ሰዓት ብትሸጡት ደግሞ ሌላ ትርፍ አስቡት። እና ስለ ኢንቨስትመንት በአንድ ደቂቃ አስረድቻችኋለሁ። ነገር ግን ሚናሬት ሪል ስቴት በካሬ ከ50 ሺህ ብር ጀምሮ ቤት እየሸጠ ይገኛል። በ2.9 ሚሊዮን ሙሉ ክፍያ ጀምሮ ማለት ነው። ባለ 1 አለ፣ ባለ 2 አለ፣ ባለ 3 መኝታ እየሸጠ ይገኛል። ሄሎ ቤት ፈልገህ ነው? 2 ብቻ ነው የቀረን፣ ቶሎ በል 2 ብቻ። በቃ እሺ ችግር የለም እንትን አደርግልሃለሁ። በዚህ ስልክ አስቀምጡልን፣ እያለቀ ስለሆነ ቶሎ ብሉ። ቤት ደግሞ ሳለ መገዙ ይመቻችሁ።